Sport reaction. English Premier League, ጣሊያን ውድ የስፖርት ሪአክሽን ተመልካቾች እንደምን አደራችሁ? ሰላም ጤና ይስጥልን። ሁላችሁም ባላችሁበት እንደምን አላችሁ? ይህ የስፖርት ሪአክሽን የስፖርት ሰዓት ነው። አሁን ተመልሰናል። ዛሬ እንግዲህ ከትናንትና ማምሻውን የተካሄዱ የዓለም ዋንጫ ጨዋታዎችን ለምንዳስስበት ሰዓታችን ላይ እንገኛለን። ስፖርት ሪአክሽን ቤተሰቦች ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትቆዩ እየጋበዝን አሁን ቀጥታ ወደ ዓለም ዋንጫው የትናንትና ማምሻ የተካሄዱ ሁለት ጨዋታዎች አሉ። ወደ እነሱ ዘገባ እንሄዳለን። አብራችሁን ቆዩ። ፊፋ ወርልድ 2020 ስፖርት ሪአክሽን ተመልሰን መተናል። ውድ ተመልካቾቻችን፣ አድማጮቻችን እንደምን አላችሁ? በያላችሁበት እንግዲህ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር በማድረግ ሌሎች እንዲደርስ የበኩላችሁን አስተዋጽኦ አድርጉ። አብራችሁ ለሚቀጥሉት ደቂቃዎች አብረናችሁ ቆያለን። መልካም ቆይታ እያለን እንግዲህ ትናንትና በጣም ወሳኝ ሁለት የሰሚ ኳርተር ፋይናል ጨዋታዎች ነበሩ። አርጀንቲና ከስዊዘርላንድ እና ከዛ ቀደም ብሎ ደግሞ የተካሄደው በእኛ አቆጣጠር 6 ሰዓት ላይ የተካሄደው እንግሊዝና ኖርዌይ በጣም ሲጠበቅ የነበረው ጨዋታ ነበረ። እንግዲህ አጠቃላይ ወደ አሸናፊነቱ ስንመለስ እንግሊዝና አርጀንቲና ቀጣዩን ዙር ተቀላቅለዋል። እንግሊዝ በጣም በትግል ማለት ይቻላል ትናንትና ከብዷት ነው ያመሸችው። ምንም እንኳን ባለቀ ሰዓት ሁለተኛውን ጎል አግብተው 2-1 ቢያሸንፉም በጣም ወሳኝ ጨዋታ ቢሆንም ከብዷቸው ነበረ። ኖርዌዮች እንግዲህ ቀድሞ ጎል ቢያስገቡም ከዛ በኋላ እንግዲህ አወዛጋቢ በነበረውና ቤሊንጋም ባስቆጠረው ጎል 1-1 ሆነው እስከ ጭማሪ ሰዓት ድረስ አብረው ቆይተው ነበረ 1-1። በጭማሪ እንግዲህ ቤሊንግሃም የተለመደ ብቃቱን በማውጣት ሁለተኛውን ጎል አስገብቶ እንግሊዝ 4 ውስጥ እንድትገባ አስችሏታል። ይህም እንግዲህ ከዓለም ዋንጫው በፊት ሲገመት የነበሩት አራቱ ቡድኖች 4 ውስጥ ገብቷል። በጣም የሚገርም ነው። ከዓለም ዋንጫው በፊት እንግዲህ ስፔን፣ ፈረንሳይ፣ አርጀንቲና እና እንግሊዝ ከ1 እስከ 4 ግምት ተሰጥቷቸው ነበር። ይህም እንግዲህ አስገራሚ እየተባለ ነው። አሁን ፈረንሳይና ስፔን በመገናኘታቸው ምናልባት እንግዲህ አንደኛና ሁለተኛ ላይሆኑ ይችላሉ። ከሁለት አንዱ አንደኛ ይሆናሉ። ምክንያቱም ቀሪ የተሸናፊው ለደረጃ ስለሚጫወት ማለት ነው። እንደዚሁ ደግሞ በተመሳሳይ እንግሊዝና አርጀንቲና በተመሳሳይ አንደኛና ሁለተኛ ላይሆኑ ይችላሉ። አሸናፊው ቀጥታ ለዋንጫ ስለሚያልፍ ማለት ነው። እንግዲህ የፊታችን ማክሰኞ ፈረንሳይ ከስፔን የሚያደርጉት እንግዲህ የመጀመሪያው የአራት ውስጥ ጨዋታ ይጀምራል። በጣም ወሳኝ ጨዋታ ነው። ወደ ትናንትናው ጨዋታ ስንመለስ እንግዲህ ስካሎኒ አንድ ነገር ተናግረዋል። የአርጀንቲና አሰልጣኝ ስዊዘርላንዶች በጣም በፊዚካሊ በጣም ጠንካሮች ነበሩ፣ እንደሚሆኑም ጠብቀን ነበር የገባ ነው። ነገር ግን የስዊዘርላንዱ ተጫዋች በቀይ እስከሚወጣበት ሰዓት ድረስ በጣም ተቸግረን ነበር። በቀይ ከወጣ በኋላ ግን የተወሰነ ክፍተት አግኝተን የአሸናፊነት ጎሎችን አምጥተናል ብለዋል። በትናንትናው ጨዋታ እንግዲህ ሊዮኔል ሜሲ ተጨማሪ ጎሎችን አግብቶ የዓለም ዋንጫው ኮከብ ተጫዋች ይሆናል ተብሎ ሲጠበቅ ነበረ። ነገር ግን አልሆነም። ሶስቱን ጎሎች ሌሎች ተጫዋቾች ናቸው ያስገቡት። ምንም እንኳን አሲስት ቢያደርግም በነገራችን ላይ ጥሩ ኳሶችን አሲስት አድርጓል። ስታቱም ጥሩ የሚባል ነው። ትናንትና 6 ሹት አድርጎ 2 ብሎክ ሆኖበታል፣ 2 ኦፍሳይድ ሆኗል። አንዱ ኦፍሳይድ ሲሆን አንዱ ኦን ታርጌት ሆኗል። በረኛውም የመለሰበት አለ። በፓስ አኩሬሲ ስናይ 78% አኩሬሲ በጣም ጥሩ ነው። አንድ አሲስት አድርጓል። ጥሩ የሚባል ፐርፎርማንስ ቢያሳይም እንግዲህ እንደተለመደው ጎል ማግባት አልቻለም። የአርጀንቲናው ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ያሉት ምንድነው? ቡድናችን በጣም ጥሩ ነበረ፣ ለማስከፈት በጣም ጥረት አድርጓል። ነገር ግን እንደጠበቅነው ፊዚካሊ የስዊዘርላንድ ተጫዋቾችን መቋቋም አልቻልንም ብለዋል። ስለሚቀጥለው ስለ እንግሊዝ ብሔራዊ ቡድን ጨዋታም ተናግረዋል። እንግዲህ ኔክስት ከእንግሊዝ ብሔራዊ ቡድን ጋር እንደሚገናኙና ምን እንደሚጠብቃቸው ወይም ምን እንዳሰቡ ጋዜጠኛ ጠይቋቸው ነበረ። እሳቸውም ያሉት ምንድነው? እኛ እንግሊዝም መጣች ኖርዌይ መጣች ከፊት ለፊታችን ሁልጊዜም እንደተዘጋጀን ነው። እኛ ምናልባት ፊዚካሊ ጠንክረው የሚመጡ ቡድኖች ትንሽ ሊያስቸግሩ ቢችሉም በተቻለ መጠን ቡድናችንን አዘጋጅተን ለዋንጫ ለማለፍ እንጫወታለን። እንግሊዝም ሆነ ኖርዌይ ማንም ቢመጣ ከፊታችን እኛ ግድ አይሰጠንም የሚል አስተያየት ሰጥተዋል። እንግዲህ ከዛ በፊት የነበረው የእንግሊዝና የኖርዌይ ጨዋታ ነው። እንግዲህ የኖርዌይ አሰልጣኝ እሳቸውም እንደዚሁ አስተያየታቸውን ሰጥተዋል። ሶልባክን ምንድነው ያሉት? እንግዲህ ኖርዌዮች የሚችሉትን አድርገዋል ልጆቼ። ከዚህ በፊት በትልቅ ቶርናመንት
ለትልቅ ደረጃ የደረሰበት ጨዋታ ይሄ ነው የመጀመሪያው ይሄ ነው ብለዋል። እንግዲህ ከመጀመሪያው ጀምሮ ከፈረንሳይ ከሴኔጋልና ከኢራቅ ጋር በምድብ የተደለደሉት ኖርዌዮች በፈረንሳይ ተሸንፈው ሴኔጋልና ኢራቅን አሸንፈው ፈረንሳይ ተከተለው ሁለተኛ ሆነው 32 ውስጥ ገብተዋል። 32 ውስጥ እንግዲህ አይቮሪ ኮስትን አሸንፈው ነበር 16 ውስጥ የገቡት። ኖርዌዮች 16 ውስጥ ከገቡ በኋላ ከፍተኛ ግምት የሰጠው ለብራዚል ነበረ። ከብራዚል ብሔራዊ ቡድን ጋር ሃላንድ እንግዲህ በተከታታይ ባስቆጠረው 2 ጎሎች ብራዚልን በአስገራሚ ሁኔታ ዓለምን ጉድ ባስባለ ሁኔታ ብራዚልን ከጨዋታ ውጭ አድርገው ከዓለም ዋንጫው ውጭ አድርገው 8 ውስጥ እንግዲህ ከእንግሊዝ ጋር ተገናኙ። ከእንግሊዝ ጋር አስቸጋሪ ትግል ካደረጉ በኋላ ነው እንግዲህ ባለቀ ሰዓት በገባባቸው ጎል በጊዜ ተሸኙትና ስሎቫክን ምንድነው ያሉት? እኛ እድል አልነበረም፣ ከአጠገባችን እድል አልነበረም። ምናልባት ጨዋታውን የምናሸንፈት እድልም ይኖር ነበረ። ነገር ግን ቀኑ የኛ አልነበረም። ዞሮ ዞሮ ልጆቼ የሚገባቸውን ትግል አድርገዋል። እዚህ ትልቅ ቦታ ላይ መድረሳቸው በራሱ ትልቅ ነገር ነው። በትልቅ ቱርናመንት ደረጃ ትልቁ የኖርዌይ ብሔራዊ ቡድን ስኬት ከ1998 በኋላ ይሄ የትናንትናው ነውና ለልጆቻቸውን አመስግነው በብራዚሉ ደስታ ቢኖርም በዛሬው ቀን ደግሞ ተቃራኒ ነገር ነው ያለው ብለዋል። እንግዲህ በአሳዛኝ ሁኔታ ኖርዌዮች ተሸንፈው ከውድድር ውጭ ሆነዋል ማለት ነው። በአጠቃላይ እንግዲህ የቀሩትን ቡድኖች ስንገመግም ስፔን፣ ፈረንሳይ፣ እንግሊዝና አርጀንቲና ናቸው። አሁን እንግዲህ ወደ 4 ውስጥ ገብተው ለዋንጫ የሚጫወቱ ቡድኖች የተለዩበት ሁኔታ ነው ያለው። ፈረንሳይና ስፔን ከወዲሁ ከዋንጫ በፊት የሚደረግ የዋንጫ ጨዋታ የሚል ግምት ተሰጥቶታል። ላሚን ያማል እነ ኦልሞን የያዘው የስፔን ብሔራዊ ቡድን እንግዲህ በጣም አስቸጋሪ እንደሆነ ይታወቃል። ብዙ ጎሎች አይቆጠሩበትም። ነገር ግን እንደምን ማስከፍቶ ጎል በማስገባት ደረጃ ደግሞ የአጥቂ ባህሪ ያላቸው ብዙ ተጫዋቾች ስላሉት የስፔን ብሔራዊ ቡድን እንደዚሁ አደገኛ እንደሆነ ይነገራል። ነገር ግን ወደ ፈረንሳይ ብሔራዊ ቡድን ስንሄድ የፈረንሳይ ብሔራዊ ቡድን በተመሳሳይ በጣም ታለንትድ የሆኑ በግል ብቃታቸው ትልቅ ደረጃ የደረሱ ምባፔ፣ ዴምቤሌ ሁሉም በጣም አስገራሚ ተጫዋቾች ናቸው። በነገራችን ላይ የፈረንሳይ ብሔራዊ ቡድን ከአማካይ ጀምሮ እነ ኮኔ ሁላ አንዱ ቤንች ላይ የተቀመጡት ስናይ በጣም አስቸጋሪ የፈረንሳይ ብሔራዊ ቡድን ነው። የዘንድሮ ብሔራዊ ቡድን ምርጡ ብሔራዊ ቡድን እየተባለ ነው። እንግዲህ ከዚህ ብሔራዊ ቡድን ጋር ነው የስፔን ብሔራዊ ቡድን የሚጫወተው። ከዚሁ ግምት መስጠት አስቸጋሪ ቢሆንም ዛሬ የወጡ መረጃዎች ምንድን ነው የሚያመለክቱት? ከ1 እስከ 4 የሚል ግምት አስቀምጠዋል። እንግዲህ እሱን በኋላ እንመለስበታለን። የሁለቱን ጨዋታ እንግዲህ ማክሰኞ ይደረጋል። ከባድ ጨዋታ እንደሆነ ከወዲሁ እየተጠበቀ ይገኛል። እስቲ ቀጣይ ደግሞ ከመሸጋገሪያ ሙዚቃ በኋላ ስለ ቀጣዮቹ ቡድኖች እናወራለን። ተመልሰን መተናል። ውድ አድማጮቻችን እንግዲህ ሰብስክራይብ፣ ሼር እና ላይክ በማድረግ አብራችሁን እንድትቆዩ እየጋበዝን ቀጣይ ለዋንጫ ለማለፍ የሚደረገው ትልቅ ትግል ውስጥ እንግዲህ አሁን የተገናኙት የእንግሊዝና የአርጀንቲና ብሔራዊ ቡድን ናቸው። እንደሚታወቀው እንግዲህ በ1986 የሜክሲኮ የዓለም ዋንጫ ላይ እንግሊዝና አርጀንቲና ተገናኝተው ማራዶና በእጁ ባስገባው እስካሁን ድረስ የእግዚአብሔር እጅ በሚባለውና እንግሊዝና አርጀንቲና እስከዛሬ እያወዛገበ በቀጠለው የዓለም ዋንጫ ጨዋታ ትዝታ ሁሉም ትውስታ ወደዛ ነው እየሄደ ያለው። እንደውም ከጨዋታው በፊት ሁለቱም ከተጋጣሚዎቻቸው ከማሸነፋቸው በፊት ሁለቱ ቢገናኙ የሚል ትልቅ በሁሉም ዘንድ ጉጉት ነበረ። እንግዲህ ያም ተሳክቶ እንግሊዝና አርጀንቲና 4 ውስጥ ተገናኝተዋል። ከወዲሁ የቃላት ጦርነቱ ተጀምሯል። በነገራችን ላይ አርጀንቲናዎች በጣም እንደ እንግሊዞች የሚጠሏቸው የለም፣ እንግሊዞችም እንደዛው በተመሳሳይ እንደ አርጀንቲና ብሔራዊ ቡድን የሚጠሉት የለምና ነውጠኞቹ የእንግሊዝ ደጋፊዎች ካሁኑ የቃላት ጦርነት ብቻ ሳይሆን እንግዲህ የአርጀንቲና ብሔራዊ ቡድን ተጫዋቾች ያረፉበት ቦታ ድረስ በመሄድ ካሁኑ መበጥበጥ ጀምረዋል። ይሄ ጨዋታ ከፍተኛ ግምት ያገኘ ጨዋታ ነው። ማን ያሸንፋል የሚለው አስቸጋሪ ቢሆንም ሁለቱም እንግዲህ በጥሩ ብቃት ላይ የመጡ ናቸው። ምንም እንኳን በአንዳንድ ጨዋታዎች ላይ ለምሳሌ አርጀንቲና በግብጽ ላይ ያሳየችው ብዙም የማይባልና እንደዚሁ በእድል ነው ያለፈችው የሚያስብል እንትን ብታሳይም እንግዲህ በተመሳሳይ ትናንትና በኖርዌይ ጨዋታ በእድል ነው ያለፈችው። እንደዚሁ እድል ከእሷ ጋር ነበረ ቢባልም ሁለቱም ግን ከምድብ ጨዋታ ጀምሮ አንድ የሆነ ጠንካራ ጎን እንዳላቸው የሚያሳይ ነገር አሳይተዋል። ቡድን ላይ ለዓለም ያሳዩት አንድ ጠንካራ ጎን ምንድን ነው? በየትኛውም አስቸጋሪ ሁኔታ ውስጥ ቢሆኑም አሸንፎ ማለፍ እንደሚችሉ አሳይተዋል። በግል ብቃት ደረጃ በእንግሊዝ ብሔራዊ ቡድን ቤሊንግሃም እንደዚሁ ጎሎችን እያስገባ እንግሊዝን ይዞ መጥቷል። በአርጀንቲና ብሔራዊ ቡድን እንደሚታወቀው ሊዮኔል ሜሲ እንግዲህ በግል ብቃቱ አርጀንቲናን ይዞ እዚህ ደርሷል። በሚቀጥለው እንግዲህ 4 ውስጥ በሚያደርጉት ትልቅ ፍልሚያ ማን ወደሚቀጥለው ዙር ያልፋል የሚለው ከወዲሁ ከፍተኛ ግምት ተሰጥቶታል። በነገራችን ላይ
ዛሬ ጠዋት የወጡ መረጃዎች እንደሚያመለክቱት ከአንድ እስከ አራት ግምት ተሰጥቷል። በአንደኛ ደረጃ ፈረንሳይ ከፍተኛ ግምት አግኝታለች። በሁለተኛ ደረጃ እንግሊዝ ከፍተኛ ግምት ስታገኝ፣ በሶስተኛ ደረጃ አርጀንቲና፣ በአራተኛ ደረጃ እንግዲህ ስፔን ግምቷን ያገኘችው። ከአንድ እስከ አራት ብለው ያስቀመጡት እንግዲህ ይሄን የትልቅ የእንግሊዝ ተንታኞች የእግር ኳስ ተንታኞች ናቸው። ምን ይፈጠራል የሚለውን ሁላችንም አብረን የምናየው ቢሆንም ውድ ተመልካቾቻችን አጠር ያለ የዓለም ዋንጫ ዘገባ ይዘን መተን አብረናችሁ ለተወሰነ ደቂቃ ቆይተናል። አብራችሁን ስለነበራችሁ ከልብ እያመሰገንን ከቆይታዎች በኋላ ተመልሰን መተን ዘርዘር አድርገን ከዚሁ የዓለም ዋንጫ በዝውውርና በሌሎች የእግር ኳስ ትንተናዎች አብረን ተመልሰን መተን እንገናኛለን። መልካም ቆይታ ይሁን። ሰላም ሁኑ። መልካም ቀን። FIFA World 2026